የድሮ መኪና የሚወዱ ሰዎች አስተሳሰብን ባጭሩ ልግለጽላችሁ። እነዚህ ሰዎች በልጅነታቸው ቤተሰባቸው፣ ጎረቤቶቻቸው፣ ዘመዶቻቸው ወይም በአካባቢያቸው አንድ መኪና አይተዋል። ያንን መኪና ከርቀትም ሆነ ተጠግተው በጣም ተመኝተውታል። መኪናውን ብቻ አይደለም የተመኙት፣ እነዛን መኪና የሚነዱትን ባለቤቶቻቸው መሆን አክት አድርገዋል። መኪኖቻቸውን ብቻ አይደለም የተመኙት፣ የነዛ መኪና ባለቤቶችን እንደ ሮል ሞዴል አድርገው ተቀብለዋቸዋል። የኑሮ ዘይቤያቸውን ሊሆን ይችላል፣ አነዳዳቸውን፣ አለባበሳቸውን፣ ከሰው ጋር ያላቸውን ኮሚኒኬሽን አእምሯቸው ውስጥ ተቀርጿል። ምናልባት ወደ ቤታቸው ሲገቡ እነዚህ ልጆች ያንን መኪና ኢማጂን እያደረጉ የመጫወቻ መኪና ነድተውም ሊሆን ይችላል። ታዲያ እድሜያቸው ከደረሰ በኋላ በዛ ጊዜ በልጅነታቸው አእምሯቸው ውስጥ የተቀረጸውን ነገር አፕላይ ለማድረግ አንድ መኪና ይገዛሉ። የመኪናው ዋጋ አይደለም ማተር የሚያደርገው ወይም አይነቱ አይደለም። ስለ መኪናው ማንም ምንም ይበላቸው ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን ያፈሱበታል። የሚያዳምጡት በልጅነታቸው የተቀረጸባቸው ስሜታቸውን ነው እንጂ የሰውን አስተያየት አይደለም። ምክንያቱም ለሰው ብሎ አይደለም የሚያደርጉት፣ ለራሳቸው ስሜት ብሎ ነው የሚያደርጉት። እነዚህ ሰዎች ይህን የድሮ መኪና ሲያሳድሱም ሆነ ሲነዱ ሲያጡም ሊሆን ይችላል እያንዳንዷን የመኪናዋን ዲቴይል ነገር በውስጣቸው ያጣጣሙት ነው። ያን ሊረዳቸው የሚችል ሌላ በእነሱ አይነት ስሜት ውስጥ ያለ ሌላ ቦታ ያለ ሰው ነው። ያ ሰው ደግሞ እንዳለ እነሱ እርግጠኛ ናቸው። በእያንዳንዱ በምትፈታው ብሎንና በምትታሰረው ብሎን፣ እያንዳንዱ በምትቀባው ቀለምና በምትጋጨው በምትጠገነው ጉዳዮች ሁሉ ይሄን እያሰበ ነው የሚሄዱት። የሰው አስተያየት ለነሱ ቦታ የለውም። በመንገድ ላይ ወጥተው ሲነዱ የሰውን እይታ ፈልገውት አይደለም። እነሱ መኪናውን ነው የሚያዳምጡት። እነሱ ወደኋላ ትዝታቸውን ነው የሚያስቡት። በልጅነታቸው ያመኑትን አደርገዋለሁ ብሎ የጠበቁትን ነው እያሰቡ የሚሄዱት። ኦፍኮርስ የሚያደንቅ ሰው አለ፣ ደስ ይላቸዋል። የሚነቅፍ ሰው አለ፣ አይሰሙትም። ይህ መገለጫቸው ነው። የድሮና አዲስ መኪና ሲነዳ ስሜቱ በእጅጉ የተለያየ ነው። አዲሱ መኪና ብዙ ሰው ሊነዳው እንደሚችል የታወቀ ነው። ምናልባት ከአንድ ዓመት በኋላ ከሁለት ዓመት በኋላ ሌላ ሞዴል መጥቶ ሌላ ስሜት ውስጥ ይገባል። የድሮ መኪናው ቆሟል፣ አይደገምም። ምናልባት እርሶ ጋር ብቻ ነው ያለው፣ ወይ እኔ ጋር ብቻ ነው ያለው፣ ወይ 4፣ 5፣ 10 ሰው ጋር አለ። ምናልባትም ዘመናዊ መኪና ሊኖራቸው ይችላል። ያን ዘመናዊ መኪና በሚነዱበት ሁኔታና የድሮን መኪና ሲነዱ የሚሰማቸው ስሜት ግን ፈጽሞ የተለያየ ነው። ይህ በገንዘብ የማይተመን ሳቲስፋክሽን ነው። ይሄን ለማሳካት የማይቆፍሩት ጉድጓድ የለም። መኪናቸው መንገድ ላይ ያስቸግሯቸው ተበላሽቶ ቢታይባቸው